ኒሃው ወሻ ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ ይቸነቸና ያግረው ወይኔ ቻይና ጉድሽን አላየሽ ልጅሽ ተደፈረ እኔ ነካኝ አራራ ኢትዮጵያ ውስጥ ማቃይ ጅን በስቷል ነው እንዴት አርጎ ቢያጠናገረኝ ነው ወይ አርፍ ቅቤን ገዝቼ ወደ ቤት የምመለስስ ወይኔ ሲሉኝ እኮ ነው እና ምን አገባኝ አርፌ ኑሬን አልኖር የኛ ጃኪጃን የኛ ፋቂጃን ወይዘሮ ታኩር ነይ ቡናው ፈርቷል መጣው ሶስተኛው ላይ ላታላው ነው የሚጠሩኝ መቼም እርሶ ዋሊ ኢላሙኪ ማስካውንታ ዋሊ ማስካውንታ ማ ይውላ ማ ይውምናደ ቡማ ይውምበች አንተ አካውንታንቷ እንዴት ነው የምታምረው እባክህ ቆይ ልጋብዝሽ ምን አነላታለሁ ሐረ ዝም በል ገና የአካውንትን ገንዘብ ስታይ ነው ወደ መጣበት ምትልክ አሁን ይሄ ከፊት ያለው ሰውዬ በሀብት የተሸነሸነ ነው እሱ ቢላት ያምርበታል አቤት ከኋላ ያለው ሰውዬ ሰውነቱ ሙክት የለመደ ነው መቼም አካውንቱም እንደዚህ ይፋፋ ይሆናል መልክ አለው አይ መልክ እንኳን ዜሮ ነው ለነገሩ ዜሮ ቦታ የለውም ያለው ማን ነው ከአንድ ቁጥር 8 ዜሮዎች ሲደረደሩ 1 ሚሊዮን ይሆን የለም ካልኩሌተር የለመደ አይምሩ ሰላም የኔ መቤት ገንዘብ ለማውጣት ፈልጌ ነበር እሺ ጌታዬ ወይ የሰገራ ሳምፕል የምታክል ገንዘብ ይዘ ነው እንዴ እንዲደረትና ቦርጭ የተነፋው ያው እንግዲህ ሰው ባለው ነው አረ ለዚህማ የሪሲት ወረቀት አናባክንም እኔው እሙዬ ያናግርሻል እናት ምንድነው ደግሞ ምን ትመስላለህ ደሃ ነገር እኔ እንዳ ሲያስጠላ ኖ የሚመለክበት ሀገር ሰርሳ ትቀየርም ወደ ላይ ካውን ከዚ ወደ ታች ነኝ እሙዬ መኪና ወደድሽው እንዴ ዋው በጣም ነው የሚያምረው ፍጥነቱስ ብትይ ከባለ ሀገር ብሎ አይፈጠነ ነው ካንቺ የሚጠበቁት ስልክሽ አየር ላይ እሺ 38 እሺ 20 ዘጠና አንተማ በሰው መኪና ነው እንደዚህ ትል ደግሞ ታስታውቃለህ ምን ይመስላል ወሰኒት አሚዳ ኖ አይደለም 39 ምን ተቀበልከኝ ምን 39 ደውልልኝ ምን የጫማሽ ነው 39 አማይ የጫማሽ የወገብሽ ሀብታም ነኝ ብለህ ሰከስካልሽ መጣች እዚህ ቦንዳ እየገዛ ነው ተበላን ልብስ አይሽ ከአማዞን ነው ቀጥታ ያስመጣሁት የሀገር ውስጥ ኖ እሱ ነው እኔን ሰው ያደረገኝ ያቆመኝ እኔ ደራሽ A few moments later እንደዛ ነው ምንሽ አንቺ አመመኝ እኮ ቀልድ አታውቅም እንዴ ቀልድ እኮ ነው አንቺ ስቀልጂ ካይና ያውቃሽ በላ ወይኔ አይኔ እንዴ ቀልድ ነው ቀልድ እኮ ነው ቀልድ አታውቅም እንዴ ቀልድ አታውቅም እንዴ ይኸውልህ ፈለው ቆንጅዬ ቀልድ ከቀለድክልኝ ቸኮሌት እገዛልሃለሁ አይደል? አዎ እሺ ቀልድ ነው የፈለጋችሁት? እንኩ ሰላምታ በምንታ በቸኮሌት ምን አለ በቸኮሌት
በሉት። መማር ምን ይሰራል መፍታታት ይሻላል የሚባለው ነገር ከዛሬ ጀምሮ ወፍ የለም። ከ5 ዓመት በኋላ ያቋረጥነውን ትምህርት ቀጥታ ብርሃኑ ነጋ ወፍ ወጣ። እሺ እንሂድ። ዛሬ ግን እንደዛ ጆዋናሞች ሄዱ። ባክሽ ይመጡልሻል። ይሄን ድንጋይ ለማንጠለው እንኬስ አዎ እነዚህ ያበላሹናል። ስቱደንት ፎር ኢትዮጵያ ነው። መቼስ እኔ ማስበብ ቦታ እየራችሁ አይደለም። ሂድ ከዚህ በእናትህ። ጥላውን ገሰሰ እኮ ለአንተ ነው ተማር ልጄ ብሎ የዘፈነው። አቤት ድድብና! ኧረ አለማየሁ እሸቴ ነው። ይኸውላችሁ ጓዶች፣ እኛ መማር እንፈልጋለን። መቦዘን መሮናል። ከህይወታችሁ ውጡልን በቃ። እና እነዚህ ዜብራ መስራቱ ነው የምትሄዱት? አዎ አንዘርፍም። ምድረ ሌቦች። የባንክ ቤት ሰራተኛ መስለህ ገብተህ ባንክ ልዘርፍ አላቅም። ጁዋና አቦ በቃኛ፣ ወተን ተፍተፍ እንበል። ይቻላል። እስታይ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማኝ ልጄ ደረጃ ደረብከች ኩታ ቀራኒዮ ገባ ወይስ ጎልጎታ አላማም ተብሎ አረሙሉ ቦታ አላማን ጨምረው አላማሩምና ለአንድ ሩብ ጉዳይ ልክ ሲላን ተኩል ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ቀነክቶ ጅግ ችኩል በንባ ነጋለታይን ካውፋ ትኩል ምን አባንም ሲል የምታፈጥ ነፍቼ ነው ባዬ ከሩቁ ለክቼ አራዳ ላራዳ መችሸባ ወሊና ይቅርታ እሺ አባት። አራዳ ላራዳ መችሸባ ከሰፈራችን ርቀን አንማር ስልህ አልሰማ ብለህ ይኸው ትምህርት ቤቱ ጠፋብን። እኔ ምን ላድርግ ታዲያ? በቃ ያን ሰውዬ ለመጨረሻ ጊዜ እንጠይቀውና ካልሆነ ይቅር። አረ ጋይስ ታብ አድርጉ። ያራዳ ልጅ ምን ሸጥሩን እኮ ነው። አረ በሚለው በቃ አረ ጊፍት ለክለክ እያደረጋችሁ እኔ ምላ አባ እዚህ አካባቢ የሆነ ትምህርት ቤት ነበራ። ምንድነው ትምህርት ቤቱ ስሙ? እስኪ አንተ ስኩል የሚለው ላይ ኤስቴቲክስ ነው የሚለው። ኤስቴቲክስ የሚባለው እኔ እንጃ። እዚህ አካባቢ አንድ ትምህርት ቤት ነበረ። እሱን ከ5 ዓመት በፊት ፈርሷል። አዎ ምን ነው ችግር አለ? ልንማር አይደለም እንዲመጣ ነው በቃ። አረ ያዳልሽ ምን ጊፍት ይሰጣችሁ? አረ ሸጥሩናል እኮ ለቅለቅ እያደረጋችሁ ምን ልንላችሁ ነው? በቃ በሲክስ እንደተማረ ሰው እንደተማረ ምንስ በቶሎ መጣችሁ? ሸት ዩር ማውዝ። አረ አይደለም መምህር የፈጠን አስተምሮን የሚሄድበት ቦታ ስለነበር እኮ ነው። ተመችቷታል ሲበዛ መዝናናቱ ልከኛ ጋር እዳስገባችን ከሚሷ። ወይ ዛሬ ስለምን ተማራችሁ? እውቀታችንን ማናካፍልም እኮ። ይኸውልህ እዚህ ጋር ግፊት የሚባል ነገር አለ። ደም ግፊት ነው? አይ የዚህ ፊት ነው። አንተ እኮ የጭንቅላቱ ቬሎሲቲ የለም እንዴ? አይ ማንቸስተር ሲቲ። ምኑ ጅል ነው መናት? አታ ዛሬ እኮ ባዮሎጂ ዩኒቨርሲቲ ደረስን። ምን በቅጥቅጥ ነው? አይ በሎንቺን ሙርሲጋ አለ እንዴ? ስለምን እንደሚያስተምር ታውቃለህ? ግን ስለ ሰለብረብ፣ ባለብረብ፣ ሞሎብለብ፣ ፓለብለብ 5 ዋሳቶች አያውቀውም። ጊፍት እንዴት እንደሚሰጥ አላውቅም። እኛም አናውቅ። ጊፍት ምን ልትሆኑ? አምጪ ስልኩ። ማውጃ መጣች ደግሞ። አረጭወይ አንፈልግም። በትልቁ ጣሳ ጠላ እየጠጣሁ 2 ሌቦች መጡና ጠላ ውስጥ አልገቡም። እናትዬ በእናትሽ እንዳታስይዥን አላሉኝም። አናደዱኝና አንስቼ ሻት የት ባገኛችሁ ጥሩ ነው? የት? ኪሴ ውስጥ። ቆይ ያስቃችኋል። ኮንቨርሳቶ ላይ ያለኝን እውቀት ታውቀዋለህ? አንድ ቀን እየሰራው ትልቅዬ ነበር ሊበላኝ አይመጣም። ከዛ ራሴን ለመከላከል ኮንቨርሳቶን አንስቼ ምክት። ከዛስ የአራቱ እግር ጥፍሮች ጠቅ አላሉ። ከዛ መዶሻዬን አንስቼ እጥፍ ጉዱን ይው ብዬ ላሰሪ ጠቅልዬ
አይ ገንዘብ ማጣት ነው እንደዚህ ያደረገሽ? እኛ ሰፈር አለ እግሩ ረጅም የሆነ ሰውዬ ሲያስብ በእግሩ ጣት እንደዚህ እያደረ አስተማሪ ሲጠምድክ። እሺ ቤዛ፣ በእንግሊዘኛ በሬን ቆለፍኩት ቤስት። I locked my door. I locked my door. I locked my door. እስቲ ናቲ አንተ ደግሞ በእንግሊዘኛ በሬን በግድንግድ ጓጉንቸር ገርግጄ ቆለፍኩት በል በእንግሊዘኛ። እስቲ ውሃ ጠጡኝ ቡርቴ፣ ውሃ ጠጡኝ አቃተኝ። ከዚህ በላይ መጠመድ የለም በጓጉንቸር አልቻልኩም እኔ። ጓጉንቸርን አሰብኩት እንዴት እንደምጠራው። ፈልጉልን እስቲ ኮሜንት ላይ። እሺ አቤ፣ ዛሬ አባባል ጠይቃለሁ። ለምጠይቅ ጥያቄ ትክክለኛ መልስ ትመልሳለህ። እሺ ቲቸር። የነ ቶሎ ቶሎ ቤት ይመስላል ሽንት ቤት። አባይን ያላየ ሄዶ ማየት ይችላል። ሰርገኛ መጣ ማን ጠራው? የትን ፍጪው ግን ወፍጮ ቤት ይሁን። ጅብ ከሄደ ውሻ አይቅር። የወጋ ቢረሳ የተወጋ ሆስፒታል ይገባል። የረጋ ወተት ይጠጣል። ድመት መንኩሳ ገዳም ገባች። ሚዳቋ ዘላ ዘላ ደከማት። ተልባ ሲንጫጫ ኑግ ደነገጠ። ሰውን ማመን ቀብድ ተቀብሎ ነው። ዶሮን ሲያታልሏት በጠረባ ጣሏት። ላም አለኝ በሰማይ አውሮፕላን ጋጫት። እጸድቅ ብዬ ባዝላት አልወርድም አለች። የጅብ ችኩል ሪካርድ ሰበረ። ጅብ ከሄደ አይመለስም። ውሻ በቀደደው ጅቦች አመለጡ። ታሞ ከመማቀቅ አስቀድሞ የምች መድኃኒት መትከል። ኑሮ ካሉት ፍሪጅም ይሞቃል። ገብርኤል ያዘጋጀልኝን እንጀራ መቼም አላጣውም። አለቃ፣ የልጁ እውቀት በጣም የሚገርም ነው። በጣም ጥሩ። እንደዛ ከሆነ አሁኑኑ አምጪውና ስራ እንዲጀምር እናድርግ። እኔም ላናግረው ፈልጋለሁ። የጎደሉትንም ሰራተኞች በአስቸኳይ አሟይ። አጎቴ። ኦ አብርሽ፣ እንዴት ነህ? ደህና ነኝ። እናትህ ደውላልኝ ነበር። እስኪ ለልጄ ስራ ስጠው ምናምን ብላኝ ነበር። አዎ አጎት ጋር ትሰራለህ ብላኝ ነው ላከች ነበር። ግን እኔ በማላቀው ሁኔታ ቀጥረው ጨርሰዋል። ግን እኮ አሁን ምን? አይ ምንም። ሲቪህን አይቼዋለሁ። በከፍተኛ ውጤት ነው የተመረቀው። እርግጠኛ ነኝ አንድ ቀን ስራ ታገኛለህ። ገብርኤል ያዘጋጀልኝን እንጀራ መቼም አላጣውም። ሄሎ አብርሃም። አቤት። ከቲኤፍሲ ድርጅት ነበር የምንደውለው። ፈተናውን ስላለፍ ቀለቄ ሊያናገር ይፈልጋል። ደስ ይለኛል። የት ልምጣ?
አለቃ ጀግናው ሰራተኛችን እሱ ነው ማለት የፈተናው ፈተና በሚገባ የተወጣው ጎበዙ ልጅ ያልኩ እሱን ነው። ገብርኤል ያዘጋጀልኝን እንጀራ መቼም አላጠውም። ስራው ለእኔ አይሆንም መሰለኝ፣ ብሄድ ይሻላል። ቆይ ገብርኤል የሰጠህን እንጀራ እኔ በምን አቅሜ ነፍግሃለሁ? ለቅድሙ በጣም ይቅርታ። ዛሬ ካንተ ብዙ ነገር ተምሬያለሁ። አይ ችግር የለውም። ተቀመጥ እናውራ። የምትቆም በግ